ግብጽ በአባይ ጉዳይ ስትፎክር የተከናነበችውን የፖለቲካ ኪሳራ በቀይ ባህር ልታካክስ እየሞከረች ነው። ዛሬ በቀይ ባህር ጉዳይ በውጭ ጉዳይ ሚኒስትሯ ባድር አብድላቲ በኩል መግለጫን አውጥታለች። ይህም መግለጫ በርካታ ኢትዮጵያውያንን እያስቆጣ ይገኛል። አብራችሁን ቆዩ፣ የማስደምጣችሁ ይሆናል። لقد انتهجت مصر على مدار 14 عاما በርካታ ኢትዮጵያውያንን የሚያስቆጣ ንግግር ከወደ ግብጽ ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት የሥራ ጉብኝት ወደ ግብጽ እንደተጓዙ መረጃዎች ወጥተው ነበር። ፕሬዝዳንት ኢሳያስ አፈወርቂ በፕሬዝዳንት አብዱልፈታህ አልሲሲ ግብዣ ለ5 ቀናት የሥራ ጉብኝት ግብጽ እንደገቡ ሰምተናል። ሁለቱ መሪዎች የሁለትዮሽ ግንኙነታቸውን የበለጠ በማሳደግ እንዲሁም የጋራ ጠቀሜታ ባላቸው ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ይወያያሉ ተብሎ ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት የሥራ ጉብኝት ወደ ግብጽ ማቅናታቸውን ተከትሎ የግብጽ ፕሬዝዳንት አልሲሲ ለኢሳያስ አፈወርቂ ለሉዓላዊነታችሁና ለግዛታችሁ አንድነታችሁ ድጋፍ ለማድረግ ቁርጠኛ ነን ሲሉ ገልጸውላቸዋል። قانوني ملزم بشأن السد الإثيوبي يراعي مصالح الجميع ኢትዮጵያ በአንድ ወቅት በወደብ ጉዳይ ከሶማሊያ ጋር አለመግባባት በገጠማት ሰዓት ፕሬዝዳንት አልሲሲ አይዟችሁ ለሶማሊያ ሉዓላዊነት እንዲሁም የግዛት አንድነት እኛ ድጋፍ እናደርጋለን በማንኛውም መንገድ የሚል ተመሳሳይ ምላሽ መስጠታቸው ይታወሳል። በተያያዘ ዜና የኤርትራው ፕሬዝዳንት ወደ ካይሮ አቅንተው ከአልሲሲ ጋር ከተገናኙ በኋላ እዛው ግብጽ ውስጥ ዳር አልዳውድ ወደሚባል ከፍተኛ የሕክምና ተቋም በማምራት አጠቃላይ የጤና ምርመራ ሲያደርጉ መታየታቸውንም የግብጽ ሚዲያዎች መዘገባቸው ይታወሳል። የጠላቴ ጠላት ለኔ ወዳጅ ነው የሚለውን አባባል በሚገባ እየተጠቀሙበት የሚገኙት የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ከአባይ ግድብ ትልቅ ሽንፈት በኋላ አርፎ ሊቀመጡ አልቻሉም። የኤርትራ ማስታወቂያ ሚኒስተር ትናንት በይፋዊ ገጹ ላይ ባሰራጨው ረጅም ትንታኔ ኢትዮጵያ 30,000 የሚዲያ ሰራዊት አሰማርታብኛለች ስትል መክሰሷንም ሰምተናል። ሻቢያ ኢትዮጵያ የሚዲያ ዘመቻ እያደረገች ነው ሲል የከሰሰ ሲሆን በዚህም ታሪክና ትርክትን እያዛባ ነው በማለትም ወንጅለው ነበር። በኢትዮጵያ የኤርትራ ኤምባሲ ስራ አስፈጻሚ የሆኑት አቶ ቢኒያም በርሄ ከኢትዮጵያ ጋር ያለውን ወቅታዊ ሁኔታ አስመልክቶ አሁን ላይ ያለው የዓለም ስርዓት አንዱ ሀገር የሌላውን ሀገር ሉዓላዊነት በእኩልነት መርህ በማክበር ላይ የተመሰረተ ነው። አንድ ሀገር ብዙ የቆዳ ስፋት ስላለው ወይም ብዙ የህዝብ ብዛት ስላለው የአንድን ሀገር ግዛት ወይም ሀብት የመጠየቅ መብት የለውም የሚል መልእክትን አስተላልፈው ነበር። ኢትዮጵያ በቀይ ባህር አስተዳደር ውስጥ ምንም አይነት ሚና የላትም ያለው የግብጽ የውጭ ጉዳይ ሚኒስተር ብዙ ቁጣን ቀስቅሷል። የቀይ ባህርን የማስተዳደር ጉዳይ የባህር ዳርቻ ሀገራትን ብቻ የሚመለከት ነው ሲሉ ባድር አብድላቲ ለአል አረቢያ ተናግረው የነበረው ንግግር አሁንም እንዳስቆጣ ነው። እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ተሳትፎ ተቀባይነት የለውም ሲሉም አጽንኦት ሰጥተዋል። ግብጽ ከሳውዲ አረቢያ ጋር በቀይ ባህር አስተዳደር የወደፊት ዕጣ ፈንታ ዙሪያ እየመከረች መሆኑን የገለጹት የውጭ ጉዳይ ሚኒስተሩ ይህንን ወሳኝ የባህር ላይ መተላለፊያ የማስተዳደር ደህንነቱና መረጋጋቱን የማረጋገጥ ቀዳሚ ኃላፊነት ያለባቸው ሁለቱ ሀገራት ናቸው ብለዋል። ምንም እንኳን ይሄ በኢትዮጵያውያን ዘንድ ተቀባይነት ባይኖረውም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር መነፈጓን እንደማትቀበልና ስትራቴጂካዊ ጥቅሞቿን በሰላማዊ መንገድ ለማስከበር ቁርጠኛ መሆኗን በሳምንቱ መጀመሪያ መግለጻቸው ይታወሳል። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም እና ኤርትራ ከአልሲሲ ይልቅ ከኢትዮጵያ ጋር ሰላም መፍጠር ይበጃታል። ግብጽ ኢትዮጵያን የሚቃረንና ያዳክማታል የምትለውን ኃይል እንዲሁም አጀንዳ ታግኝ እንጂ እሱን ከመጠቀም ወደ ኋላ እንደማትል በተደጋጋሚ አሳይታለች። አሁንም ከኤርትራ ጋር እያደረገች ያለው ይህን ነው። በመሆኑም የኤርትራው መንግስት ፕሬዝዳንት ኢሳያስ አፈወርቂ እና ምስኪኑ የኤርትራ ህዝብ ላያዋጣው ቆስቁሶ እሳት ላይ ጥዶት ዞር ከሚለው የአልሲሲ መንግስት ይልቅ ከኢትዮጵያ ጋር ሰላም መፍጠር ምርጫው በማድረግ ዘላቂ የብልህ ሰው መፍትሄን ሊወስድ ይገባል ሲሉ ተንታኞች ይናገራሉ። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም እና አንደኛው ችግር
ትርክት ነው። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የማያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛው ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ እና ኢትዮጵያ በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላ የምታደርገው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ።